በአሁኑ ሰዓት ጅጅጋ በጣም ከምንም በላይ የተሻለ ነገር ነው ያለው ሰላም ነው ያለው waxa weeyaan dhulka ay waraabiyaan waa 2,000 hektar 2,000 hektar waxa loogu talagalay qorshe wuxuu ahaa 2,000 oo qoys oo qoyskiiba 1 hektar in la siiyo 1,500 baan yaa hadda ilaa lagu qiyaasaa dadka ka faa'iido በውሃ በትምርት በጤና እንዲሁም በመንገዶች ላይ አራቱ ላይ ትኩረት አድርገን ብዙ ለውጦች መጥቷል de Somalia ከተማ ላይ እኮ የምታየው ነገር አንድ ነገር አለ የእውነት ያጋል እኔ ካለኝ አንተ ነው እሱን ካለው አንተ ነው እንዲህ የከክሽ እየተቀባበልን ነው ያደረገው የሶማሌ ህዝብ ተቀባይ ነው አብሮ የሚኖር ህዝብ ነው እንደ ሁሉም ህብረተሰብ ሁሉም ሰላም ወዳድ ነው سمينتي عمت عديلي بريزيدنت ينبره سمينتو عمت يزي تاسركوينه ትንሽ የቤት ነች እንግዲህ አንድ ሰው አይበቃም እዚህ ጋር ግን ሶስት ሰው አራት ሰው ይገባል እዚህ ጋር ከጂብ ጋር ማለት ነው እዚህ ጋር ነብር አለ ነብርም እንደዛ ከዛ ሰው በጣም ይፈራል ይጮሃል ለምን ትጮሃለህ ዝም በል እንጂ ፈሪ ያሉ እዚህ ጋር ይቆልፋሉ ላይ ቼሎጋደን የገባ ሰው ከ195% ቲቢ በሽተኛ ሆኗል አቨሬጅ በየቀኑ እዚህ እስር ቤት የሚሞቱ ሰዎች ዛሬ 20 ሰው ይሞታል ከየቤቱ ሬሳ ይወጣል ነገ 20 ሰው ይሞታል ዛሬ 6 ሰው ይሞታል ዛሬ 10 ሰው ይሞታል በተለይ 2005 2006 2007 ነበር በጣም ከፍተኛ ችግር የነበረው ከፍተኛ የኢሳዊ ጥስቶች ነበሩ እንደ ለምሳሌ አሁን እንዳያቸው ጆሎጋደን ጾል በሎ ምክንያቱም ብዙ ሰው የሞቱበት አካባቢ ነው ወደ 20 ሺህ በላይ እዛ ትንሽ ቦታ ያየው ያለ ፍርድ ያለ ምንም ያለ ህግ ያለ አቃቢ ህግ ያለ ፍርድ በሳይቁ ሰዎች ይታገሩ ነበሩ ስለዚህ ብዙዎቹ ሞተዋል ብዙዎቹ አካል ጉዳተኛ ሆነዋል በርካታ የሆኑ የሰብአዊ መብት ጥሰቶች የሚፈጸሙበት ክልል በአጠቃላይ ፍራቻ ያለበት ህዝቡ መንግስትን የሚፈራበት መንግስት ይፈራል ስንል የህግ በላይነት የሌለበት ያለ ፍርድ ሰዎች የሚገደሉበት የሚጠፉበት ሴቶች የሚደፈሩበት የንብረት ዋስትና የሌለበት በጣም በብዙ ሀገር ያልታየ አይነት ጭከናዎች የሚካሄዱበት ክልል ሆኖ ነው የቆየው ማለት ይቻላል የኛ እድሜ ከሐምሌ 28 2010 ወደዚህ ያለው ትርፍ እድሜ ነው እንድንሞት እንድናልቅ ከመሬት በታች እንድንሆን የተፈረደብን እንደ ሰው ይዛለት ነው ማሙልኪ ሆረ ማሙል መችን ወራቡ አሃ ቆፍ habeenkii inuu soo toosiyo nabad ku soo toosiyo
قرات كسكوسي حنا يمشي فتكسو توس قرات كسكوسي حنا يمشي قفولي بس واقو محوكو بريوه የብጥብጥ የስቃይ የእስራት የድብደባ አብዛኛው የክልሉ ማህበረሰብ ወደ ስደት የሄደበት አስከፊ ጊዜ ነበር። የሶማሌ ክልል ከለውጡ በፊት የሚታወቀው እንደ ጦር ካምፕ ነው። ሶማሌ ላለፉት ዓመታት የጦር ካምፕ ሆኖ የጦር ሰራዊት የጦር መሳሪያ ለማንቀሳቀስ የሚታሰቡ ስራዎች ካልሆነ በስተቀር ህዝቡን ማዕከል ያደረገ የልማት ስራዎች በሶማሌ ማሰብ እምብዛም የተለመደ አይደለም። የለውጡ አመራር ወደ ክልሉ ሲመጣ የመጀመሪያው ትኩረት ፈረሰ ክልል ስለነበረ በወቅቱ የነበረው ሁኔታ ያንን መልሶ ቶሎ ወደ ስራ ማስገባት ነው። ስለዚህ የመጀመሪያው ትኩረት የፈረሱ የመንግስት መዋቅራትን መገንባት፣ የፈረሱ የጸጥታ አካላትን እንደገና ማቋቋም፣ የቆሙ የልማት ስራዎችን ቶሎ ወደ ስራ ማስገባት እና ህዝቡን በአጠቃላይ ህዝቡን ማረጋጋትና ሰላም ፍትህና ልማት ትኩረት አድርጎ እነዚህን ግቦች ሊያሳኩ የሚችሉ ስራዎችን መጀመር ነበር። እዚህ ውስጥ ያለው ሰው ኃይል ገመገም ነው። ግማሻቸው ከስራ ውጭ አረግ ነው። ይሄ ሁሉ ቶርቸሪንግ ኢሳዊ መብቶች ያልተሳተፉ ሰዎች ወደ ፊት እንድናመጣና ኮሚሽነሮቹ የዞን ኮሚሽነር እንድናረግ ዲፓርትመንት ኃላፊዎቹ እንደ አዲስ ለውጥ ነው ሰው ኃይሉ ማለት ነው። እዚህ ያለው የሰብአዊ መብት አያያዝ ብነግርህ ውሸት የሚመስል እውነት ነው። እኛና ፖሊስ ያለን ነፃነት የሚያደርጉልን ነገር አቅርቦታችን ወንድማማችነት እንጂ ያለው ነገሮች በጣም ጥሩ ናቸው። ድሮ መንግስትና በአሁኑ መንግስት የሚለያየው ድሮ መንግስት ዝም ብሎ ቤት ገብቶ ሰውን አፍሶ ይታሰር ነበር። በአሁኑ መንግስት ግን አንተ በሰራው ወንጀል ነው የምትታሰረው እና እዚህ ከመጣ በኋላ እንክብካቤ ሙሉ ይሰጣል። ልጅና አባት በል በቃ የሚያስፈልጉ ነገሮች በተገቢው ሰዓት ይመጡልናል። ሳሙናዎች፣ ኦሞ፣ ውሃ በየሰዓቱ ነው የሚቀዳለን። ምግብም ሰዓቱን ጠብቆ ይመጣልናል። በተጨማሪም ደግሞ እንደዚህ አይነት እድሎችን ለኔም ለሌላውም ታራሚ የሚሆን በእንጨት ሙያ በኩል አለ፣ በልብስ ስፌት አለ፣ ብየዳ አለ፣ በቤት ግንባታ እነዚያም ነገሮች አሉ እና ብዙ እድል አለ እዚህ ውስጥ ማለት ነው። ታራሚው እዚህ ጋር በሚሰራው ስራ ወጥቶም ውጪ ላይም ህብረተሰቡ ማገልገል ራሱንም መጥቀም እንደሚችል ብዙ ጠቀሜታ ይኖረዋል። በአራተኛ ክፍል ያቋረጥኩት ነበርኩት። አሁን እዚህ ነው ትምህርት ቤት ያቀጠልኩት። አሁን ስምንተኛ ክፍል እዚህ ነው የወሰድኩት። የተለየ ደግሞ እዚህ የእጅ ሙያም አለ። አሁን እዛ ነው በይዳ የለመድኩት ነው። እንደመት ያለ አካባቢ ቆይቻለሁ። በጣም ደስ የሚል ነው። በፊት ውጭ እያለሁ የምሰማው ወይስና በቃ በጣም ነበር የምፈራው። አያያዙ ስለ ቾሎ ጋለዝም ስለሰማው በጣም ነበር የምፈራው። ግን ከገባው እንደ ቤቴ መሰለኝ። በቃ በጣም ደስ የሚል ኑሮ ላይ ነው። ራስ ምታቱን ካን ቢዘን ኪኒናችን እናገኛለን። ሌላ ነገር ደግሞ ጤና አለን። ከዛ ይበለጥ ደግሞ ሞዴስ እናገኛለን። የእጅ ስራ አለ፣ የልብስ ስፌት እንማራለን፣ ትምህርት አለ፣ ቁርአን አለ። በቃ አንዳንድ ጊዜ ደግሞ እንደታሰረንም አይመስልንም። በቃ ቤተሰብ ሆነን የምንኖር አንድ ላይ ነው የሚመስለን። ማረሚያ ቤት ውስጥ ያለው ነገር በጣም ደስ ይላል። ልክ በቃ እንደ ቤታችን ነው። ሴቶች በተለይ በጣም የተለየ መብት ነው ያለን። በጣም ጥሩ ነው። የሚመጣልን 3 ጊዜ ምግብ ጥሩ ነው። ሕክምና በኩል እዚህ ክሊኒክ አለን። ከዛ በላይ ከሆነም ሪፈር ይደረጋል። አምቡላንስ አለ 24 ሰዓት። ትምህርት በኩል አሁን ቁርአን በጣም እንማራለን። እዚህ ማረሚያ ቤት ያለን ቆይታ 2 አመት ነው። የሰብአዊ መብት ጥሰትም የለም። ያለው ክትትልም ጥሩ ነው። ያለን ቆይታ ከቤተሰብ ከመራቃችን ውጪ
ሌላው ቆይታችን ጥሩ ነው። እንደ እስር ቤት አይነት ስሜት የለንም። እኛ እንደ ወታደርም ተጽዕኖ እናደርግባቸው። ቤተሰብነት ከቤተሰብ በላይ ነን። ከቤተሰብ በላይ አብረናቸው ነው የምንበላው። መንግስት ከሚያቀርብላቸው ውጪ እኛ ውጪ ድረስ ከተማ ድረስ በመሄድ ሁሉን ነገር እናመጣላቸዋለን፣ እንተባበራቸዋለን። ቤተሰቦቻቸው ቢመጡ በቆሾ በውጪ ያናገሯቸውም ገብተው አብረው ቁጭ ብለው ረጅም ሰዓት አሳልፈው ስልክ ለምሳሌ የኛ ኃላፊ ኮሚሽነራችን አቅሙ ካላቸው ቤተሰብ ካላቸው እስከ ውጪ ድረስ እንዲደውሉ ነው ይፈቀድላቸው እንኳን አገር ውስጥ ይቀርና ማለት ነው። ምን ጊዜም ታራሚና እኛ ፖሊስ አባላቶች አንድ ላይ ነው። ስለዚህ እነሱ መሃላቸው የነበረው ችግሮቹ ቀርፈን እንደ ወዳጅና ቤተሰብ አመለካከት እንዲኖር ፈጠር ነው እዛ አካባቢ። ስለዚህ አሁን ያለንበት ደረጃ 100% የሰብአዊ መብት ተከብሯል ማለት ይቻላል። ዛሬ ላይ በክልሉ በሁሉም አካባቢዎች የሰፈነው የሰላም አየርም ሆነ በየአካባቢው የሚመዘገበው የልማት ስኬት በቀላሉ የመጣ ሳይሆን ቀንና ሌት በተሰራ ስራ ነው። የለውጡ አመራር ቁርጠኝነትና የህዝቡ ሰላም ፈላጊነት ደግሞ ትልቁን ድርሻ ይይዛል። ወደ አመራር በመጣንበት በመጀመሪያ ወር እነዚህ የታጠቁ ኃይሎችን ኦብነግ አንዱ ነው የታጠቀ ክልል ውስጥ ሲንቀሳቀስ የነበረውን ኃይል በሰላም ድርድር ወደ ሀገር ቤት እንዲገባ በፌደራል መንግስት ድጋፍ ማለት ነው ወደ ሀገር ቤት እንዲገባ ማድረግ ዋናው ስራ ነበር። እሱ ከተሰራ በኋላ እንደገና ደግሞ በሐምሌ 28 ጋር በተያያዘ የብሔር ግጭቶች ብሔርና የሃይማኖት መልክ ያላቸው ግጭቶች ክልል ውስጥ ተፈጥሮ ስለነበር ያንን ጉዳይ መፍትሄ መስጠት የተፈናቀሉ ሰዎችን ማቋቋም ተበላሽቶ የነበሩ የወንድማማችነትና እህትማማችነት ስሜቶችን መልሶ የመገንባት የማስተማር ስራዎች ተሰርቷል። በዚህ ክልል ለምሳሌ የጥምቀትን በዓል መጥተህ ብትታዘብ እዚህ የት ሀገር ነው ያለነው? ምንም ሌላ የተለየ ሰው በሌለበት የተለየ ሃይማኖት ተከታይ በሌለበት አካባቢ ነው ያለነው ወይስ እዚህ ነው ብለህ የምታይበት የምታነጻጽርበት የምታደንቅበት ሂደት ነው ያለው። እነሱን ስናከብር እኛ ጠይቀናቸው አይደለም የሚመጡ እኛ አንድ ብርም የማንሰጣቸው ከሰላምታ በቀር የማንሰጣቸው ጠባቂዎች ሌት ቀን እንደኛ ከዘበኞች ጋር አብረው ይጠብቃሉ። waxay yimid isbedelku intuu dhacay si xagga nabadda la yiraahdo waxaad tiraahdaa caawa maxaad ku soo toosi waa xagga alluhu saaka caawa haa wax bini aadama ood ka cabsanaysaa ma jiro adoo niyadaadu deg ከድሮ በጣም ቆንጆ የተሻለ ሰላም ነው። እንደፈለገን ወጥተን እንደፈለገን እንገባለን። ከብሔረሰቦችም አብረን እንኖራለን፣ አብረን እንበላለን፣ አብረን እንጠጣለን። ምንም አይነት ችግር የለብንም። አልহামዱሊላህ ደው waxba barta dabada asal waa hadii galita wax soconay intaan marka nabad ka maad way direen ka meesha farxayaan wixii hore loo soo maray ciidu bay qaranka waxa la isku way marka wax walba nabada asaas hadii nabad la waayo wax loo jiraan hadana nabad waxa weeye waa boqol weeye ciidu meesha doonta marayta way loo soo xadaasan hormadaas wiilada ka agnaamaada marka taa kuleen waxaan ka helnay dawladda አሁን በአሁኑ ሰዓት ጅጅጋ በጣም ከምንም በላይ የተሻለ ነገር ነው ያለው። ጥሩ ነገር ነው ያለው። አብሮነት ነው ያለው። ሰላም ነው ያለው። hadday noqoto ammaanka dadka dhammaan la wada siiyey waxyaala ka mid a ammaanka waxaa ka mid a Mustafa waad aragtay cid kasta ayaa wax ka sheegay waa in iska qoslaya cid loo qabanayo iyo cid lagu xidhaya ama iyo cid loo xidhaya midna ma jiro tii kale maxay ahayd qof qurbaha jooga yaa cabanaya wax soo sheegaya yaa la dhasho yaa aana u ahaa baa la odhanaya حبس كلية isbedel ku yimid wixii ka dambeeyay kobaca magaaladu si xawli ah oo isbedel
በአሁኑ ሰዓት በሶማሌ ክልል ውስጥ ያለምንም አጃቢ ያለምንም ሰዓት እላፊ ህዝቡ እንደፈለገ ገብቶ መውጣት የሚችልበት ሁኔታና ጥሩ የሆነ የነጻነት እፎይታ የተሰማበት ደረጃ ላይ ይገኛል። አሁን ላይ ሶማሌ ክልል የተመዘገበው አይነተ ብዙ ስኬት ለውጥ መጥቷል ብሎ ከመግለጽ በላይ ነው። በአካባቢው የሰላም አየር መንፈስ ከጀመረ ዓመታትን ማስቆጠር ጀምሯልና እንደ ሀገርም ሆነ እንደ ክልል የመጣው ለውጥ ከመልማት ይልቅ ወደ መጥፋት የተቃረቡ ከተማና ህዝቦችን ታድጓል። በእኩልነት በወንድማማችነት በመቻቻል ላይ የተመረኮዙ እሴቶችን ለማስፋፋት የሚሰራ አመራር ከወረዳ ጀምሮ ከቀበሌ ጀምሮ እስከ ክልል ደረጃ ስለተዋቀሩና የሰው መረጣው የአመራር መረጣው ጥሩ ስለነበር በአንድ ጊዜ ህዝቡ የነበረው ስሜት ጋር ሆኖ በአንዴ የነበሩ ችግሮች እንዲቀረፉ አስችሏል። ቀንና ሌሊት ከተለያዩ የህብረተሰብ ክፍሎች ጋር ውይይቶች ተደርጓል። በዋናነት ግን የአመራሩና የህዝቡ ቁርጠኛ መሆን አሁን ያለውን ሁኔታ አስገኝቷል ማለት ይችላል። ይሄ አካባቢ የሚመራው በብስለት በማስተዋል አርቆ ማሰብ በዚህ አሁን በጸጥታው አካባቢ የሚመደቡ ሰዎች የሚያዳምጡ የሚሰሙ ሲጠሯቸው የሚመጡ ሌሊትም ብትደውል ያነሳሉ። ፖሊስ ኮሚሽን ብትል ጸጥታ ዘርፍ ብትል ልዩ ኃይል ብትል ሁሉም ከወጣቶቹ ትንሽ እንትን ብለን መልምለን ፖሊስ መሆን ይችላሉ ወይም እንደዚህ ማገዝ ይችላሉ ስንሰጥ እየቀጠሩ እየገቡ ነው። የብሔር ተጽዕኖ የለውም። ይምጡ ተብሎ ትምህርት ደረጃቸው ተጠይቆ ምናምን ገብተዋል፣ አስገብተናል። ስራም እንዲሰጥ አስደርገናል። ይህንን እኮ ያደረገው ክልላችን ሰላም ስለሆነ በሰላሙ በኩል እንዲሰሩ ስለተፈለገ ነው እና እኛም ሰላም ስለምንፈልግ ሁላችንም ከክልሉ ጎን ነን። በሶማሌ ክልል የመጣው የአመራር ለውጥ በክልሉ ለመጣው ለውጥ ትልቅ አስተዋጽኦ አበርክቷል። የክልሉ አመራር በሀገራዊ እይታ ክልሉን የሚመሩ በመሆናቸው በሀገራዊ ማንነትና በብሔር ማንነት መካከል ሚዛን ጠብቀው የሚሄዱ በመሆናቸው ለዜጎች ሰብአዊና ዲሞክራሲያዊ መብቶች መከበር ከልብ የሚያምኑና በቁርጠኝነት የሚንቀሳቀሱ በመሆናቸው ጠንካራ ክልላዊ መንግስት ለማቋቋም ሰፊ ጥረት በመደረጉ ክልሉን በአመራር በአደረጃጀት በአሰራር ለማጠናከር ሰፊ ስራ በመሰራቱ ከፍተኛ የሆኑ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ለውጦች መጥተዋል። ይሄም የሆነው ሀገራዊ ለውጡ እና አጠቃላይ እንደ ሀገር ሲተገበሩ የነበሩ የሪፎርም እርምጃዎች ትልቅ አስተዋጽኦ አበርክቷል። በኢኮኖሚው ዘርፍ መጀመሪያ 2 ዓመታት ላይ በተለይም ብዙ ፕሮጀክቶች ተጀምረዋል። የለውጡ 2 ዓመታት ላይ በውሃ፣ በትምህርት፣ በጤና እንዲሁም በመንገዶች ላይ አራቱ ላይ ትኩረት አድርገን ብዙ ለውጦች መጥተዋል። ለምሳሌ ያህል በመጀመሪያ 2 ዓመታት ከ500 በላይ አንደኛና ሁለተኛ ደረጃ ትምህርቶች ተገንብቷል። ከነዚህ ውስጥ ወደ 89-90 አካባቢ የሁለተኛ ደረጃ ትምህርት ቤቶች ነበሩ። እንግዲህ የትምህርት ተደራሽነትን ለማስፋፋት ማለት ነው። ምንም እንኳን የጥራቱ ሁኔታ እንደምታውቀው አሁንም ብዙ ስራ የሚያስፈልግ ቢሆንም በጤናው ዘርፍ ክልላችን ባለፉት 30 ዓመታት የነበሩት 9 ሆስፒታሎች ናቸው። በለውጡ ዓመታት ባለፉት 4 ዓመታት ያውም በመጀመሪያው 2 ዓመት ተጨማሪ 9 ሆስፒታሎች ተሰርቷል። ያ ማለት በክልላችን ከሚገኙት 18 ሆስፒታሎች መካከል 9 የተሰሩት ወይም 50% ባለፉት 4 ዓመታት ማለት ነው። በመሰረተ ልማት በመንገድ ብንወስድ ክልሉ በጣም ሰፊ ነው። በመንገድ ምክንያት ዜጎች በከፍተኛ ደረጃ ሲቸገሩ ነበር። የክልሉንም የኢኮኖሚ አቅም የሀገር አቅም እንዲሆን ከማድረግ አኳያ እንቅፋት ነበር የመንገድ ችግር።
በክልሉ አቅም የፌዴራል መንግስትም ተገቢውን ትኩረት ሰጥቶ የተለያዩ የመንገድ ፕሮጀክቶች ተሰርተዋል። የውሃን ሽፋን በተመለከተ በክልሉ የነበረው የውሃ ሽፋን በከፍተኛ ደረጃ ተሻሽሏል። አይ ቲንክ ከ260 በላይ የውሃ ጉድጓዶች ጥልቅ ውሃ ጉድጓዶች ተቆፍረዋል። እነኚህ ክልሉ ውስጥ ካሉ የውሃ ጉድጓዶች ወደ 35% ይሆናሉ። 4-5 የሚሆኑ የመለስተኛ ግድቦች ተሰርቷል። ብዙ መንደሮችን የሚያካልል የውሃ ዝርጋታም ተሰርቷል። dhibaato aad iyo annagoo wadidii u dhowtaan ka oon dameer baan habeenada bartood waxaa aroortii hawada aan jeergaaban tahaa dhibaato aad magaalada Goday intuu isbedel ku dhacay 4 sano iyo barka waxyaabaha laga sameeyay haddaan ka taataabano waxyaabaha ugu waaweyn waxaa ka mid ah mashruucan kujirinta in hadda taagan oo la bilaabay intuu isbedel ku dhacay haddana laga faa'iideysanayay markii hore waxaan ii sheegnay አሁን የቀለቡት ፊት የነበሩት ኢንቨስትመንትና አሁን ያሉት አይገናኝም። አሁን ሰው መጥቶ ከሌላ ክልል ራሱ ከኢትዮጵያ ውስጥ መጥቶ ከውጭ ሀገር መጥቶ የሸሹት ተመልሶ እየሰራት ነው ያሉት። ስለዚህ በጣም ለውጥ ነው ያሉት። ስለዚህ በአሁኑ ሰዓት ላይ ጅግጅጋ ከተማ ምንም ያው ችግር የለም፣ ሰላም ናት። marka dowladda dadaalkeedu waxa weeye sida ay wado inay sii wado wayna dhinacna uga leexan hormarana sii siyaadiso ayaan leeyahay dowladda xaggeeda shacabka waxaan leeyahay oo kula dardaarmaya ilaahay ayaa ከለውጥ በኋላ ዋናው የመንግስታችን ትኩረት የሆነው ይህ ትልቅ ክልል ሰፊ ህዝብ የያዘ ክልል ከጦርነት አውድማነት ወጥቶ የልማት ቀጠና እንዲሆን ራሱን ችሎ ሌሎች ክልሎች ማገዝ እንዲችል ሰፊ የፖለቲካ እና የኢኮኖሚ ስራዎች ተሰርተዋል። ባለፉት 4 ዓመታት ተኩል በሶማሌ ክልል አካባቢ ብቁ አመራሮችና በአገር አቀፍ ደረጃ በፌደራል ተቋማት ደረጃ ሶማሌ ክልል ጥሩ ውክልና እንዲያገኝ አቅም ያላቸው ወጣቶችና የተማሩ አመራሮችን ማፍራት ችለናል። meeshan hadda aan ku sugannahay waa iskaashatada anagii beertaydii weeyaan waxaa ka beeran galley waxaa ka beeran sisin waxaa ka beeran carabka xoolaha waa garabka annaga waa lacabaana laga fiican cilmi baadhista annaga shacabkaa qayb baan ku leenahay cilmi baadhistuna xaggaa eegaan soo maray dhinaca beerta cabbeeleed kolkaa waxay noloshaydii waxay socotaba shan gaadhay inaan beero kolkaa 2 qasbiya iyo 3 imaada inaan noloshayda wax kaga bedelo ma rabaa xaaska hoose korobka soo qaado dhulka Israa'iil badan kaga bedelo ayaan rabaa
marka maanta heerkii taagan tahay noloshaydu iyo heerka waqtiga aan ku jirnay ባለፉት 2 ዓመታት ደግሞ በተለየ ሁኔታ ትኩረት ተሰጥቶ የተሰራው እርሻው ላይ ነው። በእርሻው ዘርፍ በተለይ ስንዴ፣ በቆሎ፣ ማሽላ እና የተለያዩ ፍራፍሬዎች ላይ ህዝቡ እንዲያመርት ብዙ ድጋፍ ተደርጓል። ብዙ የውሃ ፓምፖች እና ትራክተሮች ለህዝብ ተከፋፍሏል። በመንግስት በኩል ድጋፍ ተደርጎ በአጠቃላይ በክልላችን ይታረስ የነበረው 450 ሺህ አካባቢ ሄክታር ነበር። አምና ይሄ ወደ 800 ሺህ በላይ ሄክታር ወደ 870 ሺህ ሄክታር መታረስ ተችሏል። nolosheeda waxa ku soo kordhay hadda xilligii hore abaara dhici jiray abaaraha dhaca annagoo dada iyo dunyada bajaada dhici hoos baan dhici jiray baktiga wax baa naga badan jiray laakiin hadda waxaan fahanay sakadad ahaan iyo kadunya ahaanba inaan beertanada ku tiirsanaano wax ka soo saarano way noloshaanadu maadaama abaara waxa weeyaan dhulka ay waraabiyaan waa 2,000 oo hektar 2,000 oo hektar waxa loogu talagalay qorshe wuxuu ahaa 2,000 oo qoys oo qoyskuna 1 hektar in la siiyo 1,500 bilowga marka la yiraahdo bilowgana waxa la qiyaasaa taraynta laga reetay si guud marka waxa ka faa'iideystayaasha dhulka laga faa'iideysto si guud ilaa 3,000 oo hektar ayay ku dhow yihiin noloshanadu waagii hore waxba ka fahmin laakiin dadka degan aad wax weydiiso rafaad bay ku jirayeen laakiin maanta waxay fahmeen in la garab joogsado iyagu inay wax beertaan bay ku tala galeen maanta noloshooda inay wax ka bedelaan wax soo saarka dhulka waxaad gelayso aad kala soo baxdo inuu faa'iidadu u leeyahay way fahmeen cid garab joogsato bay u baahan yihiin kaliya marka annagu waxaan u baahanahay si dhibaatooyinka jira in dawladdu naga caawido waxay naga taaro nala qabato biyaha naga nadaamiso wadada noo samayso meeshaan ka guurleen wax ka ri wasasho ma barna qajidan waan beeraa tomato waan beeraa dadka waxaad ku rido wax ku soo baxaya wax ku soo baxay ma jirto dadka lagu beero waxaan awoodna sayidku bisashada wasashana dib badan bay leedahay rafaad badan inta haatan waxaan way ku haysaa qaybna waa weli የሶማሌ ክልል ሰፊ ለእርሻ ምቹ የሆነ መሬት አለው፣ ውሃ አለ፣ ሰውም አለ። እነዚህን አገናኝቶ የክልሉን አቅም በሚገባ በመጠቀም ክልሉን ማልማት ለሀገር ልማትም የበኩሉን አስተዋጽኦ እንዲያበረክት ማድረግ ከኢትዮጵያ አልፎ የጎረቤት ሀገራትም ላይ ተጽዕኖ የሚፈጥር በልማቱ ረገድ እንዲሆን ማድረግ የሚያስችል አቅጣጫ ነው ለመከተል ጥረት የተደረገው። ለምሳሌ በስንዴ ከፍተኛ ለውጥ መጥቷል፣ ግን አሁንም ገና አልተነካም ካለው አቅም አኳያ። እጅግ ለም መሬት እና የሚፈስ ውሃ እውቀትና ገንዘብ በማገናኘት የሀገራችንን ልማት የምናረጋግጥበት ሶማሌ ሙሉ በሙሉ ራሱን መግቦ ለሌሎች የሚተርፍበትን መንገድ ለማመቻቸት በታላቅ ቁርጠኝነት የምንሰራ መሆኑን እየገለጽኩ
ለመላው የሶማሌ ህዝብ እንኳን ከጦር ካምፕነት ወደ ልማት ክልል ተቀየራችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ክልላችን ክፍት ነው ለኢንቨስትመንት፣ ሰላም ነው፣ ሰላም ያለበት ነው። የክልሉ መንግስት ደግሞ አስፈላጊውን ድጋፍ ያደርግላችኋል። ስለዚህ ወደ ክልላችን መጥታችሁ በተለይም በግብርናው ሴክተር ላይ ኢንቨስት ማድረግ የሚፈልጉ ኢንቨስተሮች እንዲመጡ እናበረታታለን።